ሄሎ ዛሬ ደግሞ የዶሮ አገነጣጠል ነው ማሳያችሁ። ይሄን ቪዲዮ ሪፖስት ሼር እና ኮፒ ሊንክ አድርጉ፣ ለብዙ ይጠቅማል ብዬ አስባለሁ። ወደ አሰራሩ መጀመሪያ ላይ የምናደርገው እግሩን ከሰውነቱ እንለያለን። እንደምታዩት ትይዙትና ወደ ውጭ እንደስትገለብጡት አጥንቱ ራሱ ፍልቅቅ ብሎ ይወጣል። ያ ከሆነ በኋላ ላይ በሳለቢላ መስመሩን ተከትላችሁ ትሰነጥቁታላችሁ። በላይ በኩልም ትንሽ ኢንሲዥን ካደረጋችሁለት በኋላ ስትስቡት ራሱ ተከትሎ ይወጣላችኋል። በሁለቱም በኩል ያን ካደረጋችሁ በኋላ በሌላ ቃል ታስቀምጡና ቀጣይ ደግሞ ወደ ክንፉ እንገባለን ማለት ነው። ክንፉም ደግሞ እዚህ ጋር እጥፋቱን ትጠብቁና እዛ ላይ ሰንጥቅ ታደርጉታላችሁ። እዛው ጥፋቱ ላይ ወደታች ታደርጉት ራሱ ቁርጥ ይላችኋል። መስመሩን ብቻ ማግኘት ነው እናንተ ዋናው ነገር። ከዛ በኋላ ክንፋችን ይሄንን ይመስላል። ከዛ በመቀጠል ደግሞ ብዙ ሰው የሚቸገረው መላላጫውን ነው ማሳያችሁ። መላላጫ እዚህ ትከሻው ጋር ስትነኩት እንደ አጥንቱ ገባ ያለ ነገር ታገኛላችሁ። ከዛ እሱ ቦታ ላይ ትሄዱና ሰንጠቅ ታርጉታላችሁ። ጅማቱ ከዚህ ከፈረሰኛው ጋር እንዲለያዩ ነው የምትፈልጉት። ከዛ በቢላ ትንሽ ወርታሽ ማድረግ አለባችሁ ጅማቶቹ እንዳለ እንዲለቁ። ያከለቀቀ በኋላ ሳብ ስታደርጉት ራሱን ተከትሎ ይላጣል ማለት ነው። ለዛ ነው መላላጫ የሚሉት መሰለኝ። በሁለቱም በኩል ይሄንን ካደረጋችሁ በኋላ ቀጥሎ ደግሞ ወደ ፈረሰኛው ነው የምንገባው። ፈረሰኛው በጀርባው በኩል ምልክት አለው። ስትነኩት እጅ ላይ ያስታውቃል። ሾል ያለ ነገር አለው። ቢላችሁን 45 ዲግሪ ታደርጉና በስር በኩል ስታንሸራተቱት ራሱ ተከትሎ ይሄዳል ማለት ነው። ቢላው ነው የሚመራችሁ። ከዛ በኋላ እጃችሁን በዛሽ ክፍተት ታስገቡና ጉሮሮውንና ፈረሰኛውን ይዛችሁ ወደ ጎን ስትስቡት፣ በተቃራኒ አቅጣጫ ስትስቡት ራሱ ይገነጠላል። ፈረሰኛችን ከሌላው ቦዲ ተለየለን ማለት ነው። እሱንም ደግሞ ወደ ጎን አስቀምጥና ቀጣይ ደግሞ መቋደሻውን ነው የምናወጣው። የመቋደሻ ትርጉም ብዙም አይገባኝም ማለት የሚጣፍጥ ነገር አይደለም። ለምን ደሞ የምትቋደሱት? አትቋደሱት። ከዛ እሱን ካወጣችሁ በኋላ ደግሞ ቀጣይ ውስጡ ያለውን ቆሻሻውን እንዳለ የሆድ ዕቃውን ታወጣላችሁ። አንዳንድ ጊዜ ጉበቱም ጠብሶ ይበላሉ ሰዓት ላይ። እኔ ግን አልጠቀመውም። ሌላ መጠንቀቅ ያለባችሁ ጉበቱ ጋር ሐሞት ስላለ በመታወጡ ሰዓት ሐሞቱ እንዳይፈስባችሁ ተጠንቀቁ። ምክንያቱም በጣም ይመራል፣ ስጋውንም ሊያመርባችሁ ይችላል። ከዛ ይሄ ጀርባውን ለዚህ ቆርጠን እንለየዋለን። መጨረሻ ላይ ደግሞ ሌሎቹ እንዴት እንደሚቆራረጡ አሳያችኋለሁ። ይሄንን ሪብ ኬጁን አልፈልገውም፣ ቆሻሻ ነው፣ እንጥለዋለን። አንዳንድ ሰዎች ያስገባሉ፣ አንዳንድ ክፍለ ሀገራት ላይ የሚገባል። እኔ ግን ስለማልጠቀመው ጥየዋለሁ። ከዛ መጀመሪያ ላይ እኔ ኦፍ ካሜራ ጽድት አድርጌ አጥቤዋለሁ፣ ደሙ እንዲወጣ እንዳይዘጋብኝ ቲክቶክ ብዬ አላስገባሁትም። በመቀጠል የምናደርገው መቋደሻ ውስጥ ያለውን ቆሻሻ ማውጣት ነው። እኔ ወርቅ አገኛለሁ ብዬ ያገኘሁት የታኘከ በቆሎ ነበር። ብቻ አራግፍ ያወጣሁት ያን ቆሻሻውን በጥለው ደስ ይለኝ ነበር ነው ለመናገር ሙሉን። ከዛ በደንብ አድርጋችሁ በጣም ብዙ ጊዜ ልፋጩን ምኑን ማጽዳት አለባችሁ። ከዛ በኋላ ደሙ እንዳለ ሲወጣላችሁ፣ ይሄ ላይ የተለጣጠፈው ደም ሲወጣ እንዴት እንደሚቆራረጥ ደግሞ ላሳያችሁ። ጀርባውን የመካከለኛው መታወትን እናስወጣትና እንጥላታለን። ጉሮሮውን ደግሞ በላባ ወይም ደግሞ በረጅም እንጨት እናወጣዋለን፣ ውስጡን ማለት ነው። ከዛ ደግሞ ፈረሰኛውን እዚህ ጋር እንደምታዩት እናነሳለታለን። ታፋውንና እግሩን እንፍቃለን። ክንፉን ደግሞ ጠርዙ ላይ ያለውን ቆዳውን እናነሳለን። እችኛዋን ደግሞ ልጠን እናነሳትና የውስጠኛውን ደግሞ ካጠብን በኋላ በቢላ ፍቅ እናነሳዋለን። እንዳጋጣሚ ሆኖ እሱን ፓርት አልቀረስኩትም፣ ግን የችኛዋ ከውስጥ ያለችውም ደግሞ ሸካሯ መነሳት አለባት። እዚህ ጋር ፈረሰኛውን መስመሩን ተከትላችሁ ራሱ ይሄ ስስት ያለው አለ አይደል፣ ሰንጥቃችሁት እንዲህ በቀላል በእጃችሁ ስብር ይልላችኋል። በእጃችሁ ልጣችሁ ማውጣት ነው። ይሄንን ይመስላል ፈረሰኛው። ቀጥሎ ደግሞ ጉሮሮውን ደግሞ እኔ ላባ ስላልነበረኝ በስኪወር ወይም ደግሞ ረጅም ስቴኪን የተጠቀምኩት። በአንዱ ሳይድ አስገብታችሁ በሌላው በኩል ስታስወጡት ውስጥ ያለውን ቆሻሻ እንዳለ ይዞላችሁ ይወጣል። በደንብ መጽዳት አለበት ጉሮሮ ራሱ፣ ምክንያቱም መረቅ ምን በጣም በውስጡ ስለሚይዝ ኢማጂን ሳይጸዳ ያንን ስትበሉት ይኸው ቆሻሻው እንዳለ ጽድት እስኪል ድረስ በጣም እየደጋገማችሁ ይሄንን ፕሮሰስ ማስቀጠል አለባችሁ። ከዛ በኋላ ላይ እኔ አንገቱ ጋር ያለውን ስብ በዚህ በስቴኪኑ በሹሉ ሳይድ ብድግ አድርጌ አንስቼዋለሁ። ከዛ ቀጣዩ ደግሞ ወደ ጀርባው ነው። ጀርባው ላይ እቺን ጭራውን መተን እንጥላትና ከዛ በኋላ መሀለኛውን ደግሞ እንደምታዩት በእጃችሁ እንዲቃስ ታርጉት። ስብር ይላል፣ ስስ ነው። የዳረኛው ግን ትንሽ ስለሚያስቸግር በቢላ በትመቱት አሪፍ ነው። ይሄኛውን እንጥለዋለን ማለት ነው። ከዛ እንግዲህ ዶሮአችን ይሄንን መስሏል። የቀረው ምንድነው? መፋቅ። በደንብ አድርገን ልፋጩ እንዲወጣልን እጃችን ላይ አድርገን እንፍቀዋለን። ቢላ እንዳይቆርጣችሁ ተጠንቀቁ። ሌላ ደግሞ መክተፊያ ያደርጋችሁ መፋቅ ትችላላችሁ። እኔ የሚመቸኝ እንደዚህ ስለሆነ ነው። ከዛ ውሃ እያደረጋችሁ ቾፍ እያደረጋችሁ በደንብ ታጥቁታላችሁ። መጀመሪያ በውሃ ጽድት ማለት አለበት፣ ሎሚ ምንም ከማድረጋችሁ በፊት በደንብ አጥባችሁት ንጹህ ውሃ ሲወጣላችሁ አጥንቱን መሰባበር ትጀምራላችሁ። ይሄ ታፋውንና እግሩን እንለያለን። ራሱ ስጋውን አስተውላችሁ ብታዩት መስመር አለው፣ የራሱ እጥፋትም አለው። እጥፋት ላይ ትሄዱና ተሰነቁ
ትሰነጣጥቁታላችሁ። እዚህ ጋር እንደምታዩት ማለት ነው ይታያችኋል የቱ ጋር መገጣጠሚያው የቱ ጋር እንደሆነ። ያቺን ክፍተት ተከትላችሁ ስቆርጡት በአንዴ ቁርጥ ይላል። መከትከት ምን አይፈልግም። ታፋውና እግሩን በሁለቱም በኩል ያለውን እንደዚህ ከለየን በኋላ ቀጣይ ደግሞ ወደ እንትኑ ነው የምንገባው። እግሩን ወደ መስበርና ይሄ ጠርዝ ላይ ያሉትን አጥንቶች መተን እናስወጣለን። ለምን አንድ ውስጡ ያለው ደም እንዲወጣ፣ ሁለት ደግሞ በምንሰራበት ሰዓት መረቅ ውስጥ ድረስ እንዲገባ። ጠርዙን ከሰበርን በኋላ ደግሞ የነዚህን ደግሞ አመገጣጥሚያ ያለው ካርትሌጅ ፓርቱንና ትንሽ አጥንቱን ነው የምናነሳው። ሙሉን አናነሳውም። ሙሉን ካነሳ ነው በሚበስል ሰዓት ስጋው ከአጥንቱ ሊሾልክብን ስለሚችል ጠርዙን ብቻ እንደምታዩት መታ አድርገን ነው የምናወጣው። በታች በኩል ያለውን ግን ሙሉን ስብር አድርገን እናወጣዋለን። በአንድ ላይ ይደግፍልናል ማለት ነው። ከዛ ቀጥሎ ደግሞ መላላው ጫው ላይ ያለውንም ጠርዙን አጥንት እንዳሆኑ እንደመታ ነው አድርገን ምትት ያደረገን እናወጣዋለን። ከዛ ጉሮሮን ደግሞ በመንፈልገው ሳይዝ እንቆራረጣለን። ብዙ ትላልቅ ባይሆን ይመከራል። ከዛ እሱን ወደ ጎን ካደረግን በኋላ ድጋሚ አጠባ ውስጥ እንገባለን። ንጹህ ውሃ እስኪወጣው ድረስ ካጠበን በኋላ ሎሚ እናደርጋለን። ሎሚው ከሰነጠቅንና ከጨመቀን በኋላ በራሱ በሎሚው ስጋዎቹን እያነሳን እሽት አድርገን እናጥበዋለን። አንዳንድ ጊዜ ጠላም ጠጅም ሽንኩርትም ይደረጋል ሽታው እንዲጠፋ ጥሩ ነው። እኔ ግን በሳቱ ያለኝ ሎሚና ጨው ብቻ ስለነበር ሎሚና ጨው ነው ያደረኩበት። በሎሚ እየደጋገማችሁ ቾፍ ያረጋችሁ ታጥቡታላችሁ። እንግዲህ ሙሉን ሳጥብ አስገባው ቪዲዮ ብዙ ሰዓት ስለሚሆን አንዳንድ ጊዜ ሳደርገው ነው ያሳያችሁ ለእናንተ። ግን በጣም ብዙ ጊዜ ማጠብ አለባችሁ ማለት ቁጥር የለውም። በጣም ብዙ ጊዜ እንደምታዩት ቆሻሻው ይወጣል። በዘፈዘፋችሁት ቁጥር ቾፍ ያረጋችሁ ባጠባችሁት ቁጥር ቆሻሻ ይወጣል። ሎሚውን እየቀየራችሁ እቃችሁን እያጠባችሁ ከስር ታጸርቶና እንደዚህ ንጹህ ሲሆንላችሁ ድጋሚ ጨውና ሎሚ አድርጋችሁ ተዘፍዝፉታላችሁ። እንደምትገዙት ዶሮ የምታስቀምጡት ሰዓት ይወሰናል። የወላይታ የሀበሻ የፈረንጅ ሲሆን የስጋቸው አይነት ልስላሴው ስለሚለያይ ጨውና ሎሚው አንድ ላይ ሲሆን በጣም ሊበላባችሁና ሊሳሳ ይችላል። ስለዚህ እሱን በመሃል እያያችሁት እንደምታዩት መቋደሻው ልጨዋለሁ። ቪዲዮ ላይ አላስገባሁትም ቅድም እንዳልኳችሁ። ዶሮ መስራት የማይችል ሰው ካለ ወይም ደግሞ እናንተ ካልቻላችሁ ይሄን ቪዲዮ ሴቭ አድርጉት፣ ለምትፈልጉት ሰውም ሼር አድርጉት ባካችሁ። ለብሶ ይጠቅማል ብዬ ስለማስብ ሼር ኮፒ ሊንክ አድርጉ። ይሄንን ይመስላል ከታጠበ በኋላ ጽድት ብሏል። እንደምታዩት ሽታው አይደለም ዶሮ ሎሚ ራሱ ማለት የለበትም። ውሃ ነው ማለት ያለበት። ከ12ቱ ብልት ውስጥ አንድ ይጎደላል። ምን እንደሆነ ኮሜንት ላይ ቀድሞ ለጻፈልኝ ሰው ሽልማት ይኖረኛል። መልካም አዲስ አመት። I love you guys. Thank you. Bye.